እኛ ትናንትን ማውሳት ከትናንት መማር ዛሬን መስራት ስናስብ ነገን ያሰብን ነገ የሚሰራው ዛሬ ነው ብለን ያሰብን መሆን አለበትና እንደዚህ አይነት ተቋማት የስፔስ ሳይንስ አርቲፊሻል ኢንተለጀንስ የሳይበር ሴኩሪቲ ተቋማት የትምህርት ተቋማት በተለይ ደግሞ እነዚህ ህፃናት ላይ ሲሰሩ እዚህ ቦታ ለምሳሌ አንድ ህፃን ሐሳብ መጠነኛ ሐሳብ ይዞ መጥቶ እነሱ አሰልጥነው ትናንሽ ማቴሪያል አሟልተውለት ህልሙ እንዲፈታ ያደርጉታል። ሙሉ ወጪው የሚሸፍቱት እነሱ ናቸው። ዛሬ አንድ በአንድ ሲወሰድ ለአንድ ህፃን ልጅ ለምን ጊዜ ታባክናላችሁ? ኢንተርኔት አቅርበው ኮምፒውተር አቅርበው ሰው መድበው የሚሰሩት ግን ከኢንቨስትመንት አንፃር ከሚያስተምሯቸው 100 ልጆች ውስጥ 10ሩ ሳይንቲስት ቢሆን 3ቱ ሳይንቲስት ቢሆን ምን አይነት ተአምር ሊፈጥር ይችላል ነገ ለኢትዮጵያ? ሪተርን ኦን ኢንቨስትመንቱ ዛሬ አይደለም የሚታየው ውሎ አድሮ ውጤቱ የሚታየው ያን አስበው እየሰሩ ስለሆነ የመጣው ውጤት በጣም ደስ ይላል። ወጣት ኢንጂነሮች አሉ፣ ህፃናት ልጆችም አሉ ተስፈኞች። ይሄ ተቋም በርቶ ጠንክሮ የኢትዮጵያን የብልጽግና ህልም ለማረጋገጥ በእጅጉ እንደሚሰራ ተስፋ አለኝ። በስፔስ ሳይንስ በምድር ላይ ባለን እውቀትን በከርሰ ምድር እውቀት ጭምር ያደገ መረጃ ከሌለም በስተቀር ብልጽግና ማረጋገጥ አይቻልም እና ለነገ ለልጆቻችን የሚሆኑ ቋሚ ሀብት የሆኑ የሁላችን ሀብት የሆኑ ተቋማት በኢትዮጵያ እየፈጠሩ እያጠናከሩ መሄድ ያስፈልጋል።